قال النبي صلى الله عليه وسلم أعجز الناس በጣም ደካማ ሰው ማለት አሉ በጣም ደካማ የሆነ ሰው من عجز عن الدعاء አላህን ከመለመን የደከመ የተሰላቸ የሆነ አካል ነው አሉ አላህን ከመጠየቅ የሚሰላች የሆነ አካል ነው አሉ ስለዚህ አላህን Subhanahu Wa Ta'ala መጠየቅ ከደካማነት ያወጣል አላህን አለመለመን ደግሞ ወደ ደካማነትና ወደ ስንፍና የሚወስደን ነገር ነው ማለት ነው الدعاء سبب لرفع البلاء ዱዓ በላ የሚነሳበት የሆነ ሰበብ ነው ምክንያት ነው የሆነ በላ የሆነ ሰው ላይ ሲደርስ የሆነ ከተማ ላይ ሲደርስ የሆነ አካል ላይ ሲደርስ ሰውየው አላህን የሚለምን ከሆነ አላህ ያንን በላ ያነሳለታል قال النبي صلى الله عليه وسلم من فتح له يتكفتلت سو منكم كنانت باب الدعاء يدعاء بر يتكفتلت سو قالوا يدعاء بر يتكفتلت سو كنانت مهال فتح له أبواب الرحمة يإذنتنا يرحمة بر تكفتلت يدعاء بر يتكفتلت قالوا إن الدعاء ينفع ما نزل يورد النجر يستكاكلال يالورد النجر دمو يستكاكلال الله سبحانه وتعالى من لمن كونه قل لي الله مصيبان دا قاتمن مدفو يهونو نجروج ان دا قاتمون من لمننا من تيك كونه الله سبحانه وتعالى كنيا مصيباوች እንዳይደርሱብን የደረሱብን ቶሎ እንድነሱ ያረጋል فضل الدعاء في القرآن قرآن ውስጥ ምን ተባለ የሚለውን ነገር እንመለከታለን وإذا سألك عبادي ባሪያዬ ይላል አላህ Subhanahu Wa Ta'ala ነብያችን وإذا سألك عبادي ባሪያዎቼ በጠየቁህ ጊዜ ብለበላቸው አንተ ሙሐመድ ወይ عني ከኔ فإني قريب እኔ ለነሱ በጣም ቅርብ ነኝ أجيب دعوة الداعي የተጣሪን ጥሪ የጠያቂን ጥያቄ እመልሳለሁ إذا دعان እኔን በለመነ ጊዜ በጠየቀ ጊዜ የሱን ዱዓ የሱን ልመና አቤት ልለታለሁ ነገር ግን መስፈርቱ فليستجيبوا لي وليؤمنوا አላህ ባሪያዬ በጠየቀኝ ጊዜ እሰጠዋለሁ አለ እሱ የለመነኝን ነገር እሰጠዋለሁ አለ ነገር ግን መስፈርት አስቀመጠ መስፈርቱም فليستجيبوا لي ለኔ አቤት እሺ ይበሉ ወልዩእሚኑ ቢ በኔም ይመኑ ያኔ ዱዓቸው ተመላሽ እኔ ዘንዳ ደርሶ استجابة ያገኛል አለ አላህ Subhanahu Wa Ta'ala ይህ የቁርአን አንቀጽ የወረደበት ምክንያት ሰሃቦች ነብዩና ሙሐመድ አለይሂ ሰላቱ ወሰላም ጠየቋቸው ያ ረሱላህ ربنا قريب فنناجيه أم بعيد فنناديه ጌታችን ቅርብ ነው ድምጻችንን ዝቅ አርግተን እንጠይቀው أم بعيد فنناديه ጮክ ብለን እንጠይቀው ሩቅ ነው ወይ ጮክ ብለን እንጠይቀው አሉ አላህ Subhanahu Wa Ta'ala አንዳንድ አንቀጾች ሰሃቦች ወይም ደግሞ ይሁዶችና ነሳሮች ሲጠይቁት يسألونك عن كذا وكذا ስለዚህ ጉዳይ ይጠይቃል ሙሐመድ ቁል በላቸው እንደዚህ ነው መልሱ يسألونك عن المحيض ስለ ሐይድ ስለ ሴቶች ደም ይጠይቁሃል قل هو أذى فاعتزلوا النساء ሐይድ ላይ ሆነ ሴት ልጅ አትቅረቧት ራቋት አለ አላህ Subhanahu Wa Ta'ala አዘን አስቸጋሪ የሆነ ነገር ነው ويسألونك عن الخمر ስለ ኸምር በተጠየቀ ጊዜ ነብዩ አለይሂ ሰላቱ ወሰለም ሆነ የተወሰነ ነገር ጥቅም አለው وإثمهما أكبر መጥፎነታቸው ደግሞ የበለጠ ነውና ራቁ አለ አላህ Subhanahu Wa Ta'ala ويسألونك عن الروح ስለ ሩህ ይጠይቁሃል ብለበላቸው ብሎ አላህ Subhanahu Wa Ta'ala ይነግራል ነገር ግን ሰሃቦች
ስለ ዱዓ በጠየቁ ጊዜ ስለ አላህ በጠየቁ ጊዜ አላህ ሩቅ ነው እንጣራው ጮክ ብለን ወይስ ቅርብ ነው ቀስ ብለን ለሱ ድምጻችንን ዝቅ አድርገን እንንገረው ባሉ ጊዜ አላህ ሱብሓነሁ ወተዓላ ፈአጃበ መልስ ሰጠ። ኢኒ ቀሪቡን ቅርብ ነኝ ኡጂቡ ዳዕወተ ዳዕ የተጣሪን ጥሪ ይጠራል ሰማለሁ አለ አላህ ሱብሓነሁ ወተዓላ። ጥሪዎቻችን አላህ ይስማልን። ወቃለ ረቡኩም ኡድዑኒ አስተጂብ ለኩም አላህ ሱብሓነሁ ወተዓላ ለምኑኝ አቤት እላችኋለሁ አለ። ኡድዑ ረበኩም ተደሩዐን ወኹፍያ ጌታችሁን ተጣሩ ለምኑት ተደሩዕ አርግታችሁ ተናንሳችሁ ዝቅ ብላችሁ ኢነላሃ ላ ዩሒቡል ሙዕተዲን ዱዓ ውስጥ ድንበር የሚያልፉ ሰዎችን ሆነ ዱንያ ላይ የአላህን ሱብሓነሁ ወተዓላ ትእዛዛቶችን በመጣስ ድንበር የሚያልፉትን ሰዎች አላህ አይወድም። እንደሱ አታድርጉ። ኢነላሃ ላ ዩሒቡል ሙዕተዲን ድንበር አላፊዎችን አላህ አይወድም። ወድዑሁ ኸውፈን ወጠመዓ አላህን ስትለምኑት ደግሞ ኸውፈን እየፈራችሁ ወጠመዓን እየከጀላችሁ ያዕኒ ኸውፈን ሚን ዐዛቢሂ ከቅጣቱ እየፈራችሁ እንዲሁም ደግሞ ወጠመዓን ሚን ረሕመቲሂ ከእዝነቱ ደግሞ እየከጀላችሁ አላህን ጠይቁት። ኢነ ረሕመተላሂ የአላህ እዝነት ደግሞ ቀሪቡን ቅርብ ነው ሚነል ሙሕሲኒን ከአሳማሪዎች ጥሩ ከሚሰሩ ሰዎች ቅርብ ነው ይላል አላህ ሱብሓነሁ ወተዓላ።